ሰላም የዜድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ? እኔ ያለው እግዚአብሔር ይመስገን። አሁን ገና ከስራ መግባቴ ነው እና ስራ ቆይቼ ነበር የገባሁት ማለት ነው። እና ዜድ ቤት ነች ዛሬ እረፍት ነች እና እኔ ስራ ነበር የዋልኩትኝ። አሁን ደውዬላታለሁኝ እራት እንዳሰብን ስራ ቦታ ነው አንዳንዴ እና ከጓደኞቻችን ጋር ምናምን እራት የምንበላው። ከዛ ምን እላታለሁ መሰላችሁ ዜድ እራት ፈልጋለሁ እላታለሁ። አትስሪ ብያታለሁ። ደውዬ እንዳትሰራ ምናምን ነግሬያታለሁኝ ማለት ነው። እና አትስሪ ብያታለሁኝ። አትሰራም ደራሷ ወይ የሆነ ሰልጅሽ ምናምን የሆነ ነገር ልትበላ ትችላለች አይደል ነው። እና ማለት ነው እኔ አሁን እንደገባሁኝ እራት እላለሁ። ነገር ደስ ይላል ያ። እና አሁን ቤት ገብቻለሁ። እሷ የሆነ ነገር እንድታመጣ ወደዛ ወጣ ነው እጠራታለሁ ማለት ነው። ካሜራውን ወረድ ይተከታተሉ ትመጣለች እንድመጣም እያልኩ ባይዜ ዞር እያልኩኝ የማየውና ገና አሁን ወደ ቤት መግባቴ ነው። አብራችሁን ቆዩ እስኪ ምን ትላለች። የዜድንም ጸባይ ባይዜ አፍቃሪዎቿ ወዳጆቿ ሰብስክራይብ ያደርጋችሁ ነው። መግቢያ ነው ምን እንደምትል ሰማለን። አፍቃሪዎቿ የዜድን ጸባይ ቤት ስትውል ምን እንደምትሰራ ታታላችሁ። እጠራታለሁ። እሺ አሁን ዜድ እኔ በጣም ርቦኛል እራት እፈልጋለሁ። በእናትሽ ስልኬ የት ነው? ስልኬን አቀብኝ። ምንድን ነው የምታየው? አይ ማለት እርቦኛል። እኔ ምን ስራው እየሄድን ነው የመጣሁት። እኔ እርቦኛል እንዴ ማለት ምን ብለሽ ነው የሄድሽው? ማለት እኮ የደወልኩልሽ ጊዜ አልበላም ብዬ ነበር፣ ግን በጣም እርቦኛል። እኔ አሁን በእናትሽ እስኪ እራት የሚበላ ደክሞኛል። በዛ ላይ ማለት ነው በጣም ነው የደከመኝ። ስራ ቦታ ታውቂያለሽ እንዴ በልቼ እመጣለሁ። አንቺ ቢያላልሽኝ ነበር እኮ ግራበኛ። በእናትሽ አሁን ምግብ አልሰራሽ? እኔማ ለራሴ ብቻ ነው የሆነ አንቺ ሁሌ ለራሴ ብቻ አይደብርሽም እንዴ? ታውቂያለሽ ማለት ለራሴ ቀለል ያለ ነገር ነው የሰራሁት ማለት ነው። ቢያንስ እኔ ጓደኛ ለራሴ ቀለል ያለ ነገር ሰርቼ በለው ሽኛው ርቦኛል እንዴ። አንቺ ቆይ ቀን ሙሉ ማለት ቢን ይዋልሻል። ዛሬ እረፍት ነሽ። እኔ ስራ ቦታ ነው የምውለው፣ ግን የሆነ ነገር ብትሰሪ ምናምን ለምን አምሽሽ አንቺ እንደዛ ከሆነ እና ታውቂያለሽ፣ ያው ዛሬ ስራ ቦታ ነው የምውለው ነግሬሻለሁ አይደል? እና ማለት ይመጣል ብትኝ እኮ ነው የበላሁት ራሱ እኮ አዎ፣ ግን ማለት ነው አዎ። ግን ምን እንደው ታውቂያለሽ፣ እዛ በላሁኝ፣ ግን በደንብ አልበላሁም። ከስራ ቦታ ከሰው ጋር ምናምን ስትሆኚ እንደ ልብሽ ላትበይ ትችያለሽ። ታውቂያለሽ አይደል? ምን አዲስ ነገር አለ ስራ ቦታው የምታውቂው? እና ታዲያ እንደ አዲስ አርክሽ እኮ ዛሬ ማለት በልቼ ሌላ ጊዜ ቤት አይደለ እንደምትበይ አሁን እኮ አሁን አንቺ ቤት ዋልሽ አይደለ? ብትሰሪሳ ወይ ፈጣሪ ምንም አዳምጪኝ የለም። አሁን ምግብ ቤት እስከዋልሽ ድረስ ብትሰሪ ምን ችግር አለ? እንደሌላ ነገር እኮ ነው ያስመሰልሽው ማለት አሁን እሺ ከጓደኞች አዎ፣ ግን ከጓደኞቹ ጋር ወይኔ ሰው ምናምን ቢመጣ ሰው ምን ያገናኛል? አንቺም ባዶ ቤት ቁጭ ብለሽ አይደብርሽም? መጀመሪያ ትምስሰሪዋል ዛሬ ማለት አይደለሽ ምን ነው? ልክ አይደለም። አሁን አንቺ ቤት ውስጥ አቻለ ምን ሰራሽ? እና ትናንትና ሰርተናል። ምን ሰራሽ? ስራ ነው። ምን ይሰራል? ትናንትና ወረድ ጨርሰናል አይደል? ምን ሰራሽ? አሁን እንጂ ግን ደህና ነሽ ዛሬ? ደህና ነኝ። ወይኔ ሰው ቢሽሮ እንኳን አፍልቶ ሰውን አይጠበቅም እንዴ? ባንድ ቤት ቁጭ ብለሽ ከምትጠብቂ በዛሬ ቀን ሊሽሮ የሚሰራው ራሱ እና ምን ስጋ ለሰለ ውጭ ላይ በላኝ ስትይ አይ እናቴ ነገር አትጎንጉኝ። እኔ ነገሩን አይደለም አሁን እኔ እኮ ያው ተፈለገ ሽሮ ነው ያማረ ሽሮ በጥብጭና ቢ አሁን አንቺ በዚህ ሰዓት ነው እንዲ ሽሮ ሰርቼ የምበላው እንዴ? አንቺ ቤት እንዲቆይ ምን ትሰሪዋለሽ? እኔማ በቃ ውጪ እበላለሁ ስትኝ ሲል ለራሴ ቀለል ያለ ነገር ሳልፈልግ ነው እንደውም የበላው እኮ ቤት ሰው የሆነ ቀለል ያለ ነገር እንኳን ሊበላ ቢቀር ቤት ውስጥ አለ አይደለ? ቤት ይለቃል፣ ቤት ይጎደለቃል። ደረመሽ ግን ዛሬ ነገር ብሎሻል። ምግብ አልሰራሽም ነገር ነው እንዴ? እኔ ማንንም አላስከፋኝም፣ ግን ራበኝ በሰላም ነው ራበኝ። መብላት ነገር ቀለል ያለ ነገር ወይ ምንድነው በዚህ ሰዓት አሁን ኪችን የምገባው ሌሊት ላይ አንቺ ምን ስትሰሪ ዋልሽ? እስኪ ንገሪኝ። ትናንትና ስራ ጨርሰናል። ምን ስትሰሪ ነው? ወይስ እኔ ከወጣሁኝ እኔ ከሰዓት አይደል የወጣሁት ወይ የኔ ስራ መጠየቅ ነው የፈለግሽው? ሁለቱንም እቤት እስከዋልሽ ድረስ ስራ የለሽም ዛሬ ትንሽ እኔ ግዴታው ነው አይደል? ተፈለገ ስተኛ ቡድስ ቆይ አንቺ ካስተጋገዝና ግዴታ አለብሽ። አሁን እያወራሽኝ ያለሽው ግዴታ አለብሽ። አብረን እስካለን ድረስ ግዴታ አለብሽ። ያልበለዚያ ማለት ነው ሌላ ቀን አንቺም ስራ ስትሄጂ ቤት ሲሆን አልሰራም። ሌላ ጊዜ ሳልሰራ ቀርቻ አውቃለሁ። ቤት ሌላ ቀን የሆነ ነገር ቤት አገኛለሁ። ዛሬ ግን ርቦኝ ስመጣ የለም። እኔ ጠግቤ የመጣው ለታ ሌላ ነገር ሰርተሽ ትጠብቂያለሽ።
ልክ እኔ ርቦኝ የመጣው ለታ ብዙ ጊዜ ባዶ ቤት ነው የምመጣው። አረቀ ይበልሽ በስማ እኔ እኮ ማለት ነው ነው ስለሌላ ቦታ ነው ያልሽው። እኔ እኮ ታውቃለህ እኔ ነኝ አንቺ ሌላ ቦታ ይዋለው እኔ ማታውቂያለሽ ሆነሽ ነው የመጣሽ። እኔ ምንም አልሆንኩም። በአስር የሆነ ቦታ የሆነ ነገር ሆነሽ አትበይኝ። እኔ ምንም አልሆንኩም። ተረጋጊ፣ ለማንኛውም ተረጋጊ። አሁን እሺ ቤት የሆነ ነገር ስሪልኝ። እቤት ነው ያልሽው? ምን ልስራልሽ? እኔ እንጃ ብቻ የሆነ የሚበላ ነገር ስሪልኝ እኮ። ወይስ ተፈልገሽ ማለት ነው? እኔ ቀለል ያለ ምናምን ነገር አልፈልግም። የራብም አይደለም ያስመሰለብሽ የሆነ ነገርና ጥጋብ። አንቺ ራሱ ሳስበው ቤት አይደለም ያልሽው። አንቺ የት ነው ያልሽው? አይ እኔ ስራ ቦታ ነው ያልኩት። አንቺ ግን ስራ አይደለም ያልሽው። ሲጀመር አውቀሽ ነው ማየሳቅሽ ነው ራሱ ማለት ነው የነገር በጣም እና ታዲያ ተኮሳትሬ ምናምን ልጩህ ልበድ ምናምን እንደዛ ነው ፈልጊ እኮ ከፈለግሽ ማለት ነው እኮ ተነሽና አሁን ሌላ የሆነ ነገር ስሪልኝ። እንደ ግዴታ እኮ ነው ያስመሰልሽ ነው። ምን ችግር አለ እኮ በቃ የታላቅነት ግዴታ አለብኝ አይደለ እኮ የሆነ ነገር ስሪልኝ አሁን። ከዛም ደግሞ እንትን ማለት ፈልጋለሁ። ታረጋ አስቀም አሁን ተነሽና አንድ የሆነ ነገር ሰርተሽ አምጪ። የሌለሽን ጸባይ ነው ራሱ ያመጣሽብኝ ማለት ነው። አሁን ማለት ነው ሌላው ማለት ስልክ ደውለሽ እኔ አስሬ እሱን አደጋግሚብኝ አልኩሽ። ግን አሁን የሚበላ ፈልጋለሁ። ተነሽና የሆነ ነገር ስሪልኝ እና አምጪልኝ። እስከዛ እኔ እንትን ልበል ልብሴ ምናምን ልቀይር። በጣም ደኮኝ መጣሁ። እኔ አትቀይሪም ያልኩሽ አሁን ከኔ ጋር እንዲህ ሰርቼ እኮ ነው ገንዘብ የሚመጣው። እንዲህ ሰርተሽ ነው ገንዘብ የሚመጣው። ታስቂ በእናትሽ የምሬን ነው። እየሳኩ አይደለም። ምን ነው እኔ አንቺ አሰሪም አልሽኝ እንዴ? እኔ አንቺ እንትን ነኝ እንዴ? እየጦርሽኝ ነው እንዴ? እንደዛ አስመሰለብሽ። ልክ እኔ እንደ ላሽ ላይ ጥገኝነት እስካለ ድረስ እንደዚህ ነው። ታላቅ ስትገኝነት የምሬን ነው። እኔ እየሳኩ አልደክሞኛል። ደክሞኛል። አስቢ እኔ ማለት ነው መግባት በሌለብኝ ቀን ነው አይደለ የገባው ስራ። ስለዚህ ሰርተሽ የመጣሽው ዛሬማ ስራ ቦታ ሳይሆን የዋልሽው ማለት ነው ሌላ ቦታ ብለሽ ነው የመጣሽው ማለት ወይስ ባሊጋ ምናምን የሆነ ነገር ነጃጅ ምናምን ወስደሽ ከሆነ ማለት ፈልገሽ ነው? ምን አውቃለሁ ታዲያ ድሮ ለዛሬ መጣሁ ሰዎች ይጭኝ አንቺ ራሱ ብሎ ሸጠራጥራ ሌላ ነገር ነው ያስመሰልሽ ማለት ተናግረሽ ማታውቂውም ዛሬ ላይ ሰው ይችላል ኦቨር ሲሆንበት ደግሞ ይነሳል። ለየት ያለ ነገር ነው ያየው። በቃ አሁን ማለት ነው ለእግሬ ራሱ ውሃ ብታሞቂልኝ እግሬን ብታጥቢ ምናምን በዚህ አጋጣሚ ደስ ይለኛል። እሱ ችግር የለውም አጥቻለሁ። እሱ ይሄንንም ጫማሽ ለዛ ጋርጊ ደህና ነሽ ግን በጣም እግሬን ውሃ ሙቂ። አይ አስፈራሽኝ። ጋልበል ውሃ ሙቂልኝ ለእግሬ እግሬን ውሃ ሙቂልኝ ምናምን ነገር እግሬን ማሳጅ አድርጊልኝ። ሌላ ስልኬን ቻርጅ ሰኪ ከፈለግኩም ልብስ ምናምን ቢጃማ ምናምን ይለባበሳችልኝ ከሻወር ፎጣ ምሳ ካልሰራሽ ምግብ ካልሰራሽ ቤት ራሱ ምን ስታልጊ እንደዋልሽ አላውቅም። እንደው ደህና ነሽ ግን? በጣም ደህና ነኝ። እስቲ ራስሽን ኧረ ወደዛ እንጂ ራስ ያትንኪኝ ምንዚህ ራስሽን ጠልቂ። ማንኛውም ታኛውን በእንቅልፍ ይወጣልሻል። ርቦኛል። እኔ ውሃ ታሞቂልኛለሽ፣ ራቴን የሆነ ነገር ትሰሪልኛለሽ፣ ራቴን የሆነ ነገር ትሰሪልኛለሽ፣ ውሃ ታሞቂልኛለሽ፣ እግሬን ታጥቢያለሽ፣ ማሳጅ ታደርጊልኛለሽ፣ ቢጃማ ምናምን ፎጣ አዘጋጅልኝ፣ ሻወር ውስጥ እስክመጣ ሂጂ ሻወር ውስጥ ተረሽና እኔ ደግሞ እስከዛ ምግብን ሰርቼ አመጣልሻለሁ። ግን ምን ልስራልሽ? በቃ ሽሮ ምናምን አልፈልግም። ሀሳቤን አስቻለሁ። ሌላ ነገር እኮ ነገርኛ ምን ልስራ አላውቅም። ታውቂያለሽ ምን እንደምፈልግ? አረባሽ ታውቂያለሽ የተቀመጥኩበት ወንበር ራሱ እየቆረቆረኝ ነው። ትራስ ምናምን አስበደርልኝ ወይ ደግሞ እዚህ ጋር ምናምን ብታስቀምጪ ደስ ይለኛል። ለማንኛውም ውሎሽን በደንብ ንገሪኝ። ምንም ውሎ የኔ ያው ታውቂኛለሽ። ከማን ጋር ነው የዋልሽው ምናምን ነገር ዛሬ ማለት ምን ማለት ነው? ምንም አዲስ ነገር የለውም። ለማንኛውም ፕራንክ ማለት ያው ካሜራውን ሳቀራለ አይቢያቸው ቤተሰቦች ታስጠላ። የት ብለሽ ነው የመጣሽው? እኔ ስራ ነው ያልኩት። በይዘው ይራት ፈልጌ አይደለም። በጣም በልቻለሁ። የዛሬ በዓል አይደለም
ሲጀመር እኔ ስስቂ የሆነ ተንኮል እንዳሰብሽ ገብቶኛል፣ ግን ምን እንደሆነ ምን ላንጨርጥርሽ ብዬ ነው። ባይዛ አንቺ ግን እንዴት ሰው እንደ ባዶ ቤት ሰውን ይጠብቃል? ጋይስ እና እንወዳችኋለን። ባይ